ልጅ መውለድ አስደሳች ጉዞ ነው። ነገር ግን አብዛኛው እናቶች በምጥ ይውለዱ በሲሴክሽን ለመወሰን ሲቸገሩ እናያለን። ዛሬ በሲሴክሽን እና በምጥ መሃል ያለውን ልዩነት፣ ጥቅሞቻቸውንና ሪስኮቻቸውን በዲቴል አሳያችኋለሁኝ። አብራችሁኝ ቆዩ። በመጨረሻም ደግሞ 3 በምጥና በወሊድ ዙሪያ የሚታመኑ ግን እውነት ያልሆኑ ሜቶችንም እነግራችኋለሁኝ። ይህ የዮዳና ዳንደና ቻናል ነው። ስለ እናትነት የሚመለከቱ ነገሮችን የምናወራበት ነው። አብራችሁኝ ቆዩ። ሴክሽን በአሁኑ ሰዓት አብዛኛው በወሊድ ምክንያት የሚሞቱ እናትና ህጻናትን ከብዙ ኢመርጀንሲ አደጋዎች ያዳነ ነገር ነው። ነገር ግን ምንም አይነት ኮምፕሊኬሽን የሌለባት አንድ እናት ሲሴክሽን ልትመርጥ ትችላለች። የመጀመሪያው አብዛኛው ሴቶች ሲሴክሽን የሚያስመርጣቸው ሪዝን የመውለጃ ቀንን አለማወቅ ነው። በምጥ የምትወልድ አንድ ሴት መቼ ልጇ እንደምታገኘው መቼ ምጧ እንደሚመጣ አታውቅም። ስለዚህ ፕላን ለማድረግ ትንሽ ይከብዳል። ነገር ግን አብዛኛው ሴቶች በሲሴክሽን የሚወልዱት ኢመርጀንሲ ካልሆነ በስተቀር ከዶክተሮቻቸው ጋር ተማክረው ቀጠሮ ይዘው ስለሆነ ኤግዛክትሊ ልጁ የሚወለድበት ቀን ይታወቃል ማለት ነው። ይሄ አንዱ የሲሴክሽን ቤኔፊት ነው። ሌላው በምጥ ሰዓት ኤክስፒሪየንስ የምናደርገውን ፔን ወይም ደግሞ የምጥ ስሜት በሲሴክሽን አቮይድ ማድረግ ይቻላል። በሲሴክሽን አንስቴዥያ ወስደን ስለሆነ በዛ ልጁ በሚወለድበት ሰዓት ያለውን ፔን አይሰማንም። ነገር ግን ሪከቨሪው ታይም ከምጥ በወለደች ሴት በሲሴክሽን የወለደች ሴት ይረዝምባታል። እንዲሁም ሆስፒታል የምትቆይበት ታይም ይረዝማል። ምክንያቱም ቁስሉ እስኪደርቅ ድረስ ረዘም ያለ ጊዜ ይፈጃል። እንደማንኛውም ሜጀር ሰርጀሪ ደግሞ አንድ እናት ሲሴክሽንን ስትመርጥ የምትወስዳቸው ሪስኮች አሉ። ለምሳሌ አለርጂ ልትሆን ትችላለች ለአንስቴዥያው፣ ኢንፌክሽን ሊያጋጥማት ይችላል፣ ብለድ ክሎት ሊያጋጥማት ይችላል፣ እንዲሁም ደግሞ ኤክሰሲቭ ብሊዲንግ ሊያጋጥማት ይችላል። እነዚህ ፖቴንሻል ኤኒ ሰርጀሪ ሰው ሲሰራ ፖቴንሻል ሪስኮች ናቸው። ይህ ለሲሴክሽንም እንደዛው ነው። በምጥ የምትወልድ እናት ግን የምትወስደው ሪስኮች ደግሞ ስቲች ሊኖራት ይችላል፣ ሆምሮይድ ሊኖራት ይችላል፣ ወይም ደግሞ የፔልቪክ ትራማ ወይም ደግሞ በመቀመጫ አጥንቶቻችን ላይ ጉዳት ሊደርስ ይችላል። እነዚህ ፖቴንሻል የምጥ ሪስኮች ናቸው። ሌላው አንዳንድ ጥናቶች የሚያነሱት የእናትና የልጅ ቦንዲንግ ነው። የእናትና የልጅ ቦንዲንግ በሲሴክሽን ዲሌይድ ይሆናል ተብሎ ይታሰባል። ምክንያቱም በምጥ የምትወልድ እናት ልጇን ወዲያው እንደወለደችው ስኪን ቱ ስኪን ማድረግ ስለምትችል ያ ቦንዲንግ ታይም ዲሌይ አይኖርም ማለት ነው። በዚህ ሰዓት ከዚህ ጋር ተያይዞ የእናት ወተት ፕሮዳክሽን ላይ አፌክት ይኖረዋል። የእናት ወተት ፕሮዳክሽን ከልጁ ጋር ስኪን ቱ ስኪን ስታደርግ አንድ በምጥ የወለደች እናት ወዲያው ጡቷ ወተት ይሰራል። ሲሴክሽን ግን ዲሌይ ሊሆን ይችላል እና ፎርሙላ ለልጆቻችን እንደተወለዱ መስጠት ማንፈልግ እናቶች ይሄንን ኮንሲደር ማድረግ አለብን ማለት ነው። እንዲሁም ደግሞ አንዳንድ ጥናቶች የፖስትፓርተም ዲፕሬሽን ወይም ደግሞ ከወሊድ በኋላ የሚመጡ ድብርቶችና ጭንቀቶችን ተያይዞ በሲሴክሽን የምትወልድ አንድ እናት የበለጠ የፖስትፓርተም ዲፕሬሽን ሪስክ አላት ተብሎ ይታመናል። እንዲሁም ከወሊድ በኋላ የሚያጋጥመን የክብደት መቀነስ ችግር ነው። በሲሴክሽን የምትወልድ እናት ከምጥ ከወለደች እናት የበለጠ ክብደት ለመቀነስ ልትቸገር ትችላለች። ሌላው ነጥብ ደግሞ አንዳንድ ጥናቶች እንደሚያሳዩት አንድ ልጅ በምጥ ወይም ደግሞ በናቹራል መንገድ ሲወለድ የሚያገኘው ኤክስፖዝ የሚሆነው ባክቴሪያዎች አሉ። እነዚህ ባክቴሪያዎች ለህይወቱ በሙሉ የሚጠቅሙት የገት ሄልዝ ባክቴሪያ፣ ሄልዚ ባክቴሪያ የተባሉ ናቸው። እነዚህን የሲሴክሽን ልጆች አያገኟቸውም፣ የምጥ ልጆች ግን ያገኛሉ። ስለዚህ ኢሚዩን ሲስተማቸው ላይ ልዩነት ይኖራል። እነዚህ የሲሴክሽን እና የምጥ አጠር አድርጌ ልዩነታቸውን ለማሳየት ሞክሬያለሁኝ። እናንተም ለእናንተ የሚሆነውን ከዶክተሮቻችሁ ጋር ተማክራችሁ እንድትወስኑ ነው። በመረጃ የተደገፈ ውሳኔ ሁል ጊዜ መወሰን አለባችሁ። ያለ እውቀት ምንም አይነት ነገር መወሰን የለባችሁም። ስለዚህ እንደዚህ አይነት ቪዲዮዎችን በማየት ሪሰርቾችን በማድረግ ራሳችሁን በማዘጋጀት ውሳኔዎችን ወስኑ። አሁን ደግሞ ቅድም እንዳልኳችሁ 3 በምጥና በወሊድ ዙሪያ የሚታመኑ ግን እውነት ያልሆኑ ነገሮችን አነሳላችኋለሁ። የመጀመሪያው አንዴ በሲሴክሽን የወለደች ሴት በምጥ መውለድ አትችልም ተብሎ ብዙ ጊዜ ይታመናል። ይህ ፈጽሞ ስህተት ነው። አንዴ በሲሴክሽን የወለደች እናት በቂውን ጊዜ ገደብ which is 18 months ይባላል አብዛኛውን ጊዜ ያን ያህል ከሰጠችው ሰውነቷን ለምጥ ካዘጋጀች በምጥ መውለድ ትችላለች። ስለዚህ ይሄ it's a myth። ሌላው ደግሞ
አብዛኛው ሰው ሲሴክሽን አንድ እናት በሲሴክሽን ወለድኩኝ ብላ ስታወራ ቀላሉ መንገድ የመረጠች ይመስለዋል። ነገር ግን ሲሴክሽን ቀላል አይደለም፣ ወይም ደግሞ ከምጥ የበለጠ ወይ ደግሞ ምጥ በጣም ከባድ አይደለም። ስለዚህ C-section is not the easy way out ብዙ ሰው እንደሚያስበው። ምክንያቱም 7 የሰውነታችን ሌየር ተቀዶ ነው ልጁ የሚወጣው። ስካር ሊኖረን ይችላል። እንደነገርኳችሁ ብዙ ሪስኮችን ወስደን ነው ያንን የምናደርገውና አንድ እናት በሲ-ሴክሽን ወለድኩ ስትል ቀላሉ መንገድ መረጠች ማለት አይደለም። ሪከቨሪ ታይሙም እንደዚሁ ረዘም ስለሚል ቁስሉ እስኪድን ብዙ ስቃይ አለ። ሶስተኛው ሜት ደግሞ አንድ በሆዳችን ውስጥ ያለ በሳይዝ ትልቅ የሆነ ልጅ በምጥ መወለድ አይችልም ተብሎ ይታመናል። ይሄ ትክክል አይደለም። አንድ እናት ሰውነቷን ካዘጋጀችው በእርግዝና ሰዓት ለምጥ ከተዘጋጀች አይምሯን ካዘጋጀች ራሳችን ኤጁኬት ካደረገን እንዴት ፑሽ ማድረግ እንዳለብን እንዴት መተንፈስ እንዳለብን የብሪዚንግ ቴክኒኮችን ከተማርን ትልቅ ልጅ ቢሆን በምጥ ማውጣት ይቻላል። ስለዚህ እናቶችዬ ዶንት ጊቭ አፕ። እናንተ ደግሞ ያላችሁን ኤክስፒሪየንስ እንዴት ነው የወለዳችሁት? በሲ-ሴክሽን ነው በምጥ ነው? ወይም ደግሞ ሁለቱም ኤክስፒሪየንስ ሊኖራችሁ ይችላል። እንዴት እንደነበር ኤክስፒሪየንሳችሁ ሼር አድርጉና on the comment section። አመሰግናለሁ ስላዳመጣችሁኝ።